እና መነኩሴ ሁላ በነፃ አስገድዶ እንዲደፍር ማን የፈቀደለት? አስገድዶ መድፈር እኮ በሀገሪቷ ህዝብ ህግ መሰረት ያስቀጣል። ለመነኩሴና ለቄስ ለጳጳስ የፈቀደው ማን ነው? አንዷን መነኩሴ እኔ እቺ ልጅሽ ናት አልኳት። ስዕል ስታምር አልኳት መነኩሴዋ። አዎ ከማን ነው የወለድሽው የሚባለው እውነት ነው አልኳት። አዎ ከማን? ከብፁዕ አቡነ ከሌ። እስመ አብ ወወልድ ወመንፈስ ቅዱስ። ኧረ እባክሽ። አዎ እንዴት? የአማራ ክልል የፍርድ ቤት ደብዳቤ፣ የአዲስ አበባ የፍርድ ቤት ደብዳቤ ጳጳሱ ነው የደፈረኝ ልጅቷ የጳጳሱ ናት ብዬ ብል እምቢ ተባለ። እና አሁን በቃ ስራ ሰጥተውኛል። ምን አባቴ ላድርግ? ልጄን በምን ላሳድግ? እሺ ብለሽ ነው የሰጠሻቸው? በፈቃደኝነት ነው አይደለም? አንድ ቀን አቡነ ጳውሎስ ጋር ፓትርያርኩ ጋር ገብቼ ጉዳይ ነበረ። እሱን አስፈጽሜ እወጣለሁ። ከሞሄ ሮማና ምን ትባል እወጣለሁ። ከዛ ጭር ያለ ነው 7 ሰዓት ላይ ጳጳሱ ሜዳ ላይ ቆሟል። ደግሞ ሆይ እዚህ ነሽ እንዴ? አዎ እኔ እስቲ እፈልግሻለሁ፣ አንድ የምነግርሽ ነገር አለ። እሺ አባቴ ብዬ ዝኩ እያልኩ ገባሁ። ከዛ እንደገባ በሩን ዘጋ። ከዛ በኋላ ምኑን ልተንፍስ? ዘመዴ መነኩሴቷ የምትለኝ ነው የምነግራችሁ። ዘመዴ ኤኒትሬ የተጫነ ነው የመሰለኝ፣ አንድ ሰው አይደለም። አጋንንቱ አያችሁ፣ ሰይጣኑ አያችሁ። በቃ ደፈራት፣ አረገዘች፣ ገጠር ሄዳ ወለደች። ወለደች አለች። ታውቋታላችሁ? ስሟን ምን አስጠራኝ? ታውቋታላችሁ? መከራ እየበላች ያለች ማለት ነው። ዛሬ ያ ጳጳስ ሹመኛ ነው፣ የሲኖዶሱ ዋና ጸሐፊ ነው። አይ መድኃኒዓለም። የፓትርያርኩ የግብፅ ግጭ ያሰባችኋለሁ ከፈለጋችሁ። የፓትርያርኩ ፕሮቶኮል ይደውልልኛል አንድ ቀን። የፓትርያርኩ ፕሮቶኮል ማነው ስሙ? ወንድማችን ይሄ ያኔ ሲከለከል የነበረው ድራሽ አባቱ ይጥፋ፣ ስሙ ይጥፋ፣ ምን አባቱ ስሙ ይቀር። እሱ ደወለልኝ። እባክህን አነጋግራቸው፣ እባክህን ዘመዴ፣ በቃ ተዋቸው፣ ተሳስተዋል፣ ተዋቸው፣ እንደው ላነጋግረው ብለዋል አለ። ምን የሚያነጋግሩኝ? እንደው በእግዚአብሔር። እሺ ምን ፈልገው ነው? አነጋግራቸው። ሄሎ፣ አቤት። በቃ ተሳሳት። ምን ልሁን? ምን ታረገኝ? ተሳሳት። የመነኩሴዋን አይደለም የዛችኛዋንስ፣ እቺ ማይጨው ያለችዋንስ። በቃ ተሳሳት። ምን ታመጣ? ምን ላድርግ ታዲያ? እንዴት ነው ጳጳሱ ነው በእርሶ ክህነት የሚቀበለው? በእርሶ መስዋዕት እንዴት ያደርጋል? በቃ ተሳሳት። ምን እኔ ምን አገባኝ? በቃ የራስ ጉዳይ ብዬ ተውኩት። አለቀ። እንዲህ አይነት ጥርጣሬ ሲመጣ እኔ ደግሞ ድምፅ ሪከርድ አድርጎ የማስቀመጥ ልምድ ስላለኝ፣ እናቴ ከበድ ያለ ነገር ሲመጣ ማስቀመጥ ልምድ ስላለኝ ዳይ አውጣ። አቡነ አረጋዊ ከመሞታቸው በፊት የሹመቱ ጊዜ እባኮት ይቅርቦት፣ እባኮትን ተው፣ እርሶ ጎንደር ተወልደው እንዴት የአድዋ መታወቂያ አውጥተው በትግሬ ኮታ እንዴት ይሾማሉ? እባኮት ምናምን እያልኩ ስላቸው ደወሉ። አንድ ቀን ሲደውሉ አንድ ጋዜጠኛ አጠገብ ያለ እና ለምን ነው የሚደውልልኝ ስል የመቅረጸ ድምፅ ይዟል ጋዜጠኛው እና ጠቅ አደረገና አውሮ አለን። ከዛ አወራን። ምንድን ነው ስላቸው ዘመዴ የአንድ መነኩሴ እኮ ትልቁ የመጨረሻው ቁም ማጥለቅ ነው። እባክህን እንቅፋት አትሁነኝ። ሁሉም አንድ አይደሉ ወይ? አሁን ዛሬ ያንን ስንሰማው እኔ በጣም ነው የምሳቀቀው። ቃሌ ግን ምንድን ነው? እድሜ አይኖሮትም። ይሄ ቦታ እኮ በቅድስና በንጽህና የሚያዝ ነው አልኳቸው። ጠብ አልቆዩም። አክስለው አጥቁረው አየር ላይ አዙረው አምጥተው ጠብ፣ ሕክምና ከልክለው ጠብ ገደሉ። አቡነ አረጋዊን የመሰለ ሰው ከስሎ ጥላሸት መስሎ የትግራይ ክልል ፕሬዝዳንት የነበረው አባይ ዘውዱ የሚባለውን ሰውዬ መስሎ ሞቱ። አለቀ።
ማሞ ሌላ መታወቂያ ሌላ እንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን ማምጣር ነው። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰ? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ተፈጽሟል። ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው። ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል። እሱ አሁን በዳመና ላይ ነው አለ። ፊት ካንተ ጋር ነበር። አሁን የሚመጣው ሲመጣ በምን በክብር ምን ላይ በክብር ይመጣል? በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ ኢሹ በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ነገርን የሚመራ ወክሎልናል እሱ ራሱ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል አገሪቷን እንደ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? በመጨረሻ ዓለም የዓለም መንግስታት ሁሉ እጃችሁን ሰላም ከኢትዮጵያ ብሎ እጃችሁን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ተዘረጋለች። ግን እጃችሁን ወደ ኢትዮጵያ መንግስት ይዘረጋሉ። ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሞና አሁን ለውጡ ላይ እሳቸው ብቻ ሳይሆኑ እሳቸው ተምሳዮች ሙሉ አሁን ሀገራችን ላይ ያሉት በበላይ ደረጃ አመራር ላይ ያሉት በሙሉ አሁን ትልቅ በመሰላል አይደለም በእንትን በወንጭፍ ቢወረወሩ እነሱ ያሉበት ደረጃ አይደርሱም። በፖለቲካ ሄደዋል። አረ የለም እነሱ ዝም ብለን የምንቃዣው እኔ እናንተ እዚህ ቁጭ ብለን እንደምናወራ መሰለህ። የሀገራችን መሪዎች እዚህ አይደሉም። በአመለካከታችሁ በሪቆን ሄደዋል። አልተመጣጠንም። የሀገራችን መሪና የሀገራችን መሪዎችና እኛ አልተመጣጠንም። እኛ ገና እየተሻሸናል ነው። ምንድነው ያለያየን? ተወዝፎ የመጣ ኮቶት አስተሳሰብ፣ ከዛ የመጣ አስተሳሰብ አለ እኮ። ያው እነሱም እኮ ከህዝብ ውስጥ አይደል እንዲወጡት። ማሞ ሌላ መታወቂያ ሌላ። አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም ይሄድንበትም ነገር የለም። ሰሞኑን በሚዲያ ላይ የተገለጸው እንደዚሁ ከታማሚ እንግዲህ ከ6 ወር ያላነሰ እዚሁ ቁጭ ብላ ስትረዳ ወንድነው ወደ ቤተሰቦቿ ሄዳለች። የታመመው ሰው በጣም ያሳዝናል። መተው እግራችን በቅባ ቅዱስ እሹልን፣ ወገባችን እሹልን፣ መዳንን እንፈልጋለን እርዱን የሚሉ ብዙ ምእመናን አሉ። አንካሳ ሆኖ በዱላው መጥተው እጅግ በጣም ድነው ቆመው እየሄዱ ያየንበት ሁኔታ አለ። መካኖች አይወልዱም ተብሎ የተባሉት ከውጭ ድረስ በመምጣት እግዚአብሔር ድንቅ ስራው እየተገለጸ ያለበት ታሪክ ቦታ ነው። ይቅርታ ግን የሚያስጠይቅ አይደለም። ምክንያቱም የታመመ ሰው ነው ያዳን፣ አገልግሎት ነው የሰጠን። ይሄን ደግሞ በቅባ ቅዱስ ነው የታሸው። በቅባ ቅዱስ እናሸው ደግሞ በጣም ብዙ ሰው ስፍር ቁጥር የሌለው ሰው ድኗል ማለት ነው። ምናልባት ሰሞኑን ትንሽ አንዳንድ የመጡ ነገሮችን የተመለከትን ነገር አለ። ካህናቱ በአውደ ምሕረት ላይ በተሰበሰቡበት ምእመናን ባሉበት ነው እንጂ በተለየ በሆነ ቦታ ላይ የሚሰጥ አገልግሎት እንዳይደለ እንድትረዱ። ምናልባት ሰሞኑን ትንሽ አንዳንድ የመጡ ነገሮችን የተመለከትን ነገር አለ። ይህ እንደ ቤተክርስቲያን ወዳጅነት ወይንም የክርስቶስ ተከታይ የሆነ ሰው እንዲህ አይነት ተቃራኒ ነገርን መጥቶ ቦታው ላይ እንኳን አንዳች ስተት የለም። ስተት ቢኖር እንኳን ያሉትን ነገሮች መጥቶ እንኳን መነጋገር የሚችልበት ሁኔታ አለ። ነገር ግን እንደ ቤተክርስቲያናችን ስርዓት የካህናት አባቶች ተሰብስበው በቂ የቀንዲል ስርዓትን በዚያ ቦታ ላይ ጸሎት በማድረግ ኪዳንን እንዲሁም ሌሎችን ጸሎት ሁሉ ዳዊትን በማድረግ አባቶች ተቀምጠው በዚህ ቦታ ላይ በአብዛኛው የህዝባችን ችግር እጅግ በጣም ስንመለከት
ካለው በአጋንንት ተያዘ ብለን ካልነው ነገር ይበልጥ ደግሞ በተለያየ አይነት በቁስል የተመቱ ብሎም ደግሞ ማይግሬን ኬዝ ይሄ ጭንቅላት ከባድ ግማሽ ፓርት ዳሜጅ አድርጎ የያዘ ክፉ መንፈስ እንዲሁም ደግሞ የወገብና የእግር ችግሮች በእግር ላይ የማበጥ የተለያየ አይነት የደንቃራ የሚባል በዘመኑ የሚነገሩ ደንቃራ የሚባሉ ክፉ መንፈስ አሰራሮች አሉ። በእግራቸው በኩል ገብቶ እጅግ በጣም ሰውነታቸው ተነፋፍቶ አብጦ ያለበት ሁኔታ አለ። ነገር ግን እኛ ደግሞ እንደ ቤተክርስቲያን ወይንም እንደ ቤተክርስቲያን አባትነት ያለውን የሚገባንን በዚህ በቤተክርስቲያን ውስጥ አቅማችንን አሟጠን ደከመን ሳንል እየተወጣን ያለንበት ሁኔታ ነው ያለው። አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም ይሄድንበትም ነገር የለም። ምክንያቱም በዚህ በያዕቆብ 5:14 ላይ እንደተጻፈ ሁሉ የቤተክርስቲያን አባቶች ይጠሩ፣ ስለዚህ መልካሙን ቅባት ጸሎት አድርገው በደዌው ላይ ይቀቡት፣ ያ ደዌም ከላያቸው ላይ ይሄዳል ይነሳላቸዋል ተብሎ ተጽፏል። ብሎም ደግሞ ኃጢአትም ሰርተው ቢሆን በደልም ቢኖርባቸው ኃጢአታቸው የሚሰረይ ያለው የሚለው ኃጢአትንም ጭምር የማሰረይ እንግዲህ ክርስቶስ ይሄንን መስሮቶልን ሄዶ ታዲያ ምን ማድረግ አለብን? ስለዚህ በእኛ ደግሞ ይሄን ነገር ህዝባችን በአብዛኛው ከወገብ በታች እጅግ በጣም ሽባ ነው። የጉልበት ችግር፣ የተረከዝ ችግር እንዲሁ በእያንዳንዱ በሰውነቱ ላይ የማያነክስ በእውነት እጅግ በጣም ያልተጨነቀ የማያዝን የለም። ግፋኤል ከ6 ያላነሱ አባቶች በመቀየር እንቀባለን። አሁንም ይሄ ቤተክርስቲያን ስርዓት ነው። ዋናው ትልቁ ምስጢራችን ትውፊትን በማያቃረን ሁኔታ ብሎም ደግሞ እጅግ በጣም ቁጥራችን ያህል የማይባሉ ህዝባችን እየዳነ ሁሉን ይሄን ሚዲያ የሚመለከቱ ሁሉ መናገር ይችላሉ። ተጠቅመው በዚህ በአጭር ሰዓት ውስጥ ድነት ያገኙት ሁሉ ምላሽ መስጠት ይችላሉ። ነገር ቀቡ ለምን ቀቡ የሚል ነገር ነው። እኛ ግን የአባትነታችንን ስርዓት ከመፈጸም አንጻር ግዳቻችንን ከመወጣት ህዝቡ የታሰረበትን ስርዓት በተለያየ አይነት በእግር ኬዝ ላይ በአብዛኛው ህዝባችን እግሩና ወገቡ ያልተያዘ የለም። ያንን ቤተክርስቲያን በማየት አባቶችን ጸሎት አድርጋ 5-6 ካህናቶችን አስቀምጣ ያንን አገልግሎት እየሰጠች በአብዛኛው እግረ በሽተኛው ስላቸው ከተረከዝ አንስቶ እስከ ጉልበት ድረስ ሁሉ የታመመበት ሁኔታ አለ። ከራስ ጀምሮ እስከ ወገብ ስፓይናል ኮርድ ድረስ እስኪያዝ። ነገር ግን ይህ መልካም ቅባት ደግሞ ከሰባቱ ምስጢራት አንዱ ቀንዲል የተባለው ስርዓት ህዝቡ ነፃ እያወጣ ህዝቡም በአደባባይ በመድረክ ላይ እየመሰከረ ያለበት ሁኔታ ያለ ነው። ስለዚህ አንዳች ነገር እኛ ደከመን ብለን አልተናገርንም። እጅግ በጣም ብዙ የሚከብዱ ነገሮች ቢኖሩም እንደማይከብድ አድርገን በታላቁ አባታችን አማካይነት ስርዓቱን አጠቃላይ ካህናቶች ጸሎት ተደርጎ ለህዝባችን ሰፊ አገልግሎት እየተሰጠነ ያለው። ስለዚህ አሁንም ይሄን ነገር ሰምታችሁ ወደ መሰናክል እንዳትገቡ አሁንም በእግዚአብሔር ስም ይሄን መልእክቴን አስተላልፋለሁ። እንዴት ፈጣሪ ግን እንዴት ሰውየው ምን በድሎ ነው ሁሌ እንዳይነጋ አድርጎ የፈጠረው ሰው ሐሳቡ ጨለማ መልኩ ጨለማ። እንደው ሰው ወይ ንግግር የሆነ ነገሩ እኮ ወይ ንግግሩ ማማር አለበት። እንደው የሆነ ሐሳቡ የሚገዛ መሆን አለበት። ምንም እኮ እንደው ህፃናት ሲያጠፉ ለማስፈራሪያነት ገዝታችሁ ቤት ከምታስቀምጡት ውጪ ለሌላ ጥቅም የሚውል ሰው እኮ እና አብይ አህመድ በፖለቲካ ውስጥ ለንደን ወስደው የሆነ ከከተማው ራቅ አድርገው አንድ ቦታ ላይ ያስቀምጠውት የሚወረውሩለትን እየበላ የማያላዝነው ፖለቲካ ተንታኝ ነኝ ብሎ ማያላዝነው ነገር የለም። ይህን ምናልባት ሌሎች በቪዛ በፕሮሰስ በሆነ ችግር ሊሆን ይችላል። አገር ይተው ይሄዱ ይልቀቁ ዲፖርት ይደረጉ እንዲደረጉ ምናምን የሚባል ይሄ ምናልባት ካስባረሩት የበርካታ ልጆች መታመም እየደነገጡ መታመም ምክንያት ነው ሊሆን የሚችለው። ነጮች እንኳን ተጠንቅቀው ነው እዛ አካባቢ ዝር እንዲላ አይፈቅዱም ልጆቻቸው። ሰው ሐሳቡ ጨለማ እንዴት የሐሳብ ጨለማ የእውነት ለእንዲህ አይነት ስርዓት ሰው ራሱን ለስርዓት ግርድና ቀጥሮ እንደዚህ እየታየ አሁን ይውላችሁ እንደዚህ እየታየ ተማርከው በገፍ ተማርከው አልቆለታል እኮ ምናምን የሚለው የብርሃኑ ጁላን ፉከራ
እሱን አጋኖ አሁን በዚህ ደረጃ ተማርኮ እንደዚህ የሚናዘዝ ታገኛለህ? ፋኖ ስንትና ስንት ገንዘብ ተመድቦ ልክ እሱን እንዳማለሉበት አይነት በገንዘብ